ወደፊት ጆርናሊዝም ለምን እንደሚመረጥ አንደኛ ከኔ ጋር ይሄዳል ኢንተረስት ነው የተወሰነ መልኩ እና ወደፊትም በሱ ዲፔንድ የሚሰራው ይመስላል። ኦኬ ስለዚህ ጆርናሊዝም ይታወቃል ማለት ብዙ ታለንት ያላቸው ተማሪዎች ናቸው ዲፓርትመንት ላይ የሚገቡት እና አንቺ ለጆርናሊዝም ለዛ የሚሆን ዲፓርትመንት ታለንት አለኝ ብለሽ ታስቢያለሽ? በተወሰነ መልኩ እስኪ እነዛን ብትነግሪኝ ደስ ይላል። ለምሳሌ የመጀመሪያው ኮንፊደንት ነኝ ብዬ አስባለሁ። ጽሁፍ ላይ ንግግር ላይ ምናምን ጥሩ ነው ብዬ አስባለሁ። እሱም ወደፊት በተማረኩ ቁጥር ክህሎቱን እያመጣ ነው ብዬ እገምታለሁ። በጣም ደስ ይላል። ስለዚህ ክላስ ጀምራችሁ ደረጃውን ማለት ነው? አዎ ጀምራለሁ። እሺ ማለት መጀመሪያ ላይ ለጆርናሊዝም የነበረሽ አመለካከት አለ አይደል? ክላስ ከጀመራችሁ በኋላ ምን አይነት ነገሮችን ተመለከትሽ? ወደድሽው ወይንስ ደግሞ እንዴት ነው? አዎ ገምቼ ነበረው። እንደውም ተማሪዎቹ ትንሽ ደባሪ ምናምን ይመስሉ ነበረ። ግን ስንገባ ምናምን ከነሱ ጋር ያለን መስተጋብር ጥሩ ሆኖ አግኝቼዋለሁ። ስለዚህ ወደፊት እንግዲህ ለአዳዲስ ተማሪዎችም አርአያ ትሆኛለሽ ብለን ተስፋ እናደርጋለን። ስለዚህ አዳዲስ ለሚገቡ ወደ ጆርናሊዝም መግባት ለሚፈልጉ ተማሪዎች ምንን ትመክሪያለሽ? በመጀመሪያ ኢንተረስታችሁ ከሆነ አትግቡ። ኢንተረስት በጣም ያስፈልገዋል። ሁለተኛ ደግሞ ምንድነው መሰጠት ያስፈልገዋል። በሌላ መንገድ ደግሞ መስራት መቻል አለብን። መሞከር የማይችል ሰው መሞከር የማይፈልግ ሰው ኮንፊደንት ነኝ ብሎ የማያስብ ሰው ባይገባበት ያስባል። በጣም ደስ ይላል። እንደ ግቢ በጣም ብዙ የሚነሱ ችግሮች አሉና አንቺ ግቢ ላይ በጣም መጥፎ አስቀያሚ ነገር አጋጥሞኝ ነበረ ወይ ደግሞ አይቼ ነበር ብለሽ የምትይው ነገር ካለ እሱን እስኪ ይሻላል። ግቢ ስርዓት ትንሽ ይጎድላል። ሴት ተማሪዎችና ወንድ ተማሪዎች ያላቸው ስርዓት ትንሽ ይጎድላል እና እንደውም ግቢውም በሱ ነገር ላይ ብዙ እየሰራበት አለ ታይቶ ነው የሚታለፈው። በደንብ መሰራት አለበት ግቢ ውስጥ ያለው ስርዓት ላይ እና እሱ ትንሽ ቀረዋል ብዬ አስባለሁ። ተጨማሪ ደግሞ ብዙ እንትኖች የሉንም። በተለይ በጆርናሊዝም ግብአቶች የሉንም። የምንሰራበት እቃዎች ማቴሪያሎች ምናምን ብዙ ያሉት ሌላ ግቢ ነው። እሱ ትንሽ እንከን ነው። የቀረው ግን በጣም ጥሩ ነው። እንደ ግቢ ጥሩ ነው። በጣም ደስ ይላል የነገርሽን ነገሮች። ስለዚህ ወደፊትም እንግዲህ አዲስ ኢንተርቪው እናገኝሻለን ተስፋ እናደርጋለን።